ሌሎች ዛሬ የሚገኘው የጥቁር ጣሊያኖች ጠበቃ ከሆነው ማርኮስ የሚባለው ሰውዬ ቢሮ አካባቢ ነው። የወንበዴዎች ቢሮ ማለት ይቻላል። ይህ ሰውዬ ከ2018 ጠበቃ ይሆናል ተብዬ ጣሊያን መሆኑን በእርግጥ አላወቅኩም። ጠበቃ እንዲሆን ግፊት በጥቁር ጣሊያኖች ተደርጎብኝ ጠበቃ እንዲይዝ ተደርጌ ነበረ እና ይህ ሰውዬ ዶክመንቶችን ይዞብኛል። ሁለት ዶክመንት የያዘብኝ ዶክመንት ምንድን ነው? ሁለት ፎቶግራፍ፣ አንድ ምጽዋ ላይ የተነሳሁት ፎቶግራፍ እና አንድ ደግሞ ኡማጅ ላይ የተነሳሁት ፎቶግራፍ ይዞብኛል እና ያን ፎቶግራፍ ሊሰጠኝ አልቻለም። ለምን እንደማይሰጠኝ አላወቁም። ኦልሬዲ እሱ ጥብቅናው ሂሰን አካባቢ ከሚገኘው ቦታ ነው። ሂሰን አካባቢ የሚገኘው እና ፍራንክፈርት ያሉ ጥቁር ሀበሾች እና ከጊሰን እጅ ሰጥተው ለሚወጡ ጥቁር ሀበሾች፣ ጥቁር ጣሊያን ሀበሾች ነው ጥብቅናው። ለእኔ ጠበቃ አይደለም። ኦልሬዲ ቢሮ ይሄ ነው። ጣሊያን ጊሰን ላይ ማርኮ ብሩስ ጥብቅና ሊያዝ ጠበቃ ሊያዝ እንደ እሱማ ማፊያ አይደለም የተባልኩኝ ኦልሬዲ እና 2018 ላይ ህገወጥ ዲፖርቴሽን የተደረገብኝ በሱ ምክንያትም ሊሆን ይችላል፣ አይታወቅም። ኦልሬዲ ስሙ እዚህ ጋር የተለጠፈ ነው። ማርኮ ብሩስ ነው። መግቢያው በዚህ ነው በሩ። ይህ ሰውዬ ኦልሬዲ ምንም የሚያደርገው ነገር የለም። በተደጋጋሚ ዶክመንቶችን ለመቀበል ሞክሬ ነበረ፣ አልሳካልኝ አልቻለም። ሰውየው በጠረጴዛ ዙሪያ እንድደራደር ነው የፈለገው። የአርበኞች ግንቦት 7 ጠበቃ ነው የነበረው 2018 አርበኞች ግንቦት 7 ኦልሬዲ ወደ ሀገር ቤት እስከነ አመራሩ ድረስ ጠቅልሎ ሲገባ ብዙ ኢትዮጵያኖች ወደ ኢትዮጵያ ዲፖርት ለማድረግ ድርድር ሲያደርግ እንደነበረ መረጃው ነበረኝ። እኔ ኦልሬዲ ወደ ጣሊያን ዊዛውት ፓስፖርት ያለ ፓስፖርት እንድመለስ የተደረኩት እና ይሄ ነው ኦልሬዲ አካባቢውን ለመቅረጽ ይሄ ነው ኦልሬዲ ይሄ አካባቢ ነው። እዚህ ነው ማክዶናልድ እዚህ ጋር አለ። ወደ ግራ በኩልም ወደዚህ በኩልም ጠበቆች አሉ። ያው የእሱ ሊንክ ያለበት ነው። ኦልሬዲ ፍራንክፈርት አካባቢ እና የሚይዙት ሰዎች ጥቁር ጣሊያኖች ያሉበት የጥቁር ጣሊያኖች ጠበቃ ነው። ፍራንክፈርት አካባቢ ጠበቃ የሚይዙት ጥቁር ጣሊያኖች ናቸው ማለት ይቻላል። ፋኖ የጣሊያን ፋኖም ያው እጅ አለበት። እሱ ነው የሚያንቀሳቅስ፣ እነሱ ናቸው የሚያንቀሳቅሱት። ጣሊያን ፋኖ ማለት ባንዳው ማለት ነው። የኢትዮጵያው ሳይሆን የአርበኛው ሳይሆን የጣሊያን ፋኖ። ዛሬው ይበቃል።